ሄይ ጋይስ እንዴት አመሻችሁ? ይሄን ቪዲዮ ስቀርጽ አሁን መሽቷልና 4 ሰዓት ምናምን አልፏል። መተኛ ሰዓቴን እንድተኛ ነው። ኦልሬዲ ወደ አልጋዬ ልሄድ ነው። ግን አይ ዋዝ ዋችንግ ሙቪ ፊልም እያየሁ ነበርና እሱን ሼር ላድርጋችሁ ብዬ ነው። በተለይ አማርኛ ፊልም ለምትወዱ በቃ በሳቅ ፍርፍር ስል ነው ያመሸሁት። እንዴት ኢንጆይ እንዳረኩ እንዴት እንደሳኩኝ ደብሮኝ ነበር ደሞና ዋው ሙዴን ነው ቅይር ያደረገልኝ እና ሼር ላርጋችሁ ብዬ ነው። አማርኛ ፊልም ማታዩ ሰዎች ፕሊስ 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 ምረጡ እንጂ እዩ። አሉ እኮ በጣም ቆንጆ ቆንጆ እኮ አማርኛ ፊልሞች አሉ። የምር you have to be picky እንጂ ያ there's a lot of አሪፍ አማርኛ ፊልም። ኤኒዌይስ ሳየው የነበረው ፊልም ያውና እዚህ ጋር እንደምታዩት ቤቴ ሚስቴ ይሰኛል። ጋይስ ሚኩን የምትወዱት ሰዎች ሚካኤል ታምሬ ኦ ማይ ጋድ እኔ በጣም ነው የምወደው። ዋኖስ በጣም ከማደንቃቸው አክተሮች መካከል ግንባር ቀደም ነው እና በጣም ነው የምወደው። ሂ ካን ፕሌይ ኤኒ ካራክተር እና እዚህ ጋር ኦ ማይ ጋድ ስለሱ ማውራት አልችልም እኔና ሌሎቹም በጣም ትልልቅ ተዋናዮች ነው የተሳተፉበት። አሜዚንግ በቃ ደስ የሚል አስቂኝ ስቶሪው ደስ ይላል። አክቲንግ ሁሉም አክተር ተዋናዮች ደስ ይላሉ ምናምንና ዩ ጋይስ ፕሊስ ፕሊስ ስፔሻሊ መሳቅ የምትወዱ ሰዎች you have to watch this movie ነው የምላችሁ። ኡፍ ያ ይሄን ለማለት ነው። ከዛ ምን እንደተመኘው ታውቃላችሁ? ኦ ማይ ጋድ በቃ ቤት ኑሮኝ እኔ ማለት ነው የራሴ ቤት ኪራይ ምናምን አይደለም የፋሚሊ ምናምን አይደለም የራሴ ቤት ኖሮኝ ቤቴ ባል የሚል ፊልም ብሰራ ደህና ደሩ።